ሰላም ጤና ይስጥልን ውድ የዩቲዩባችን ተከታታዮች እንዴት ናችሁ? እኔ ደህና ነኝ። ዛሬ ቀለል ያለ ቤት ውስጥ የሚሰራ የሻወርማ አሰራር ላሳያችሁ ነው። እዚህ ጋር እንደምታዩት ሰዱር ድጃጅ አለኝ። እዚህ ጋር በሰል አለ። እዚህ ጋር ፍርፍር ሮሚ፣ እዚህ ጋር ነጭ ሽንኩርት፣ እዚህ ጋር እንደምታዩት በኋራት መሸከል፣ ከሞን፣ ፍልፍል፣ ጨው አለኝ። እዚህ ጋር እንደምታዩት ዘይቱን አለን። አሁን በመጀመሪያ እዚህ ጋር መጥበሻ አለኝ። እዚህ ላይ ሰዱር ድጃጁን እጨምራለሁ ማለት ነው። ከዛም በኋላ ትንሽ ውሃው መጠጥ እስከሚል ድረስ ለ10 ደቂቃ እንጠብቃለን ማለት ነው። አሁን ከ5 ደቂቃ በኋላ ተመልሰናል። እዚህ ጋር ነጭ ሽንኩርት አለ። ነጭ ሽንኩርቱን እንጨምረዋለን ከሰዱር ድጃጁ ጋር መጠጥ እንዲደለም ማለት ነው። ከዛን ትንሽ መጠጥ ካለ በኋላ ተመልሰን እንመጣለን። አሁን ይኸው እንደምታዩት ውሃ መጥቶልናል። እንደምታዩት አሁን ፍርፍር ሮሚውን እንጨምራለን። ይሄው እንደምታዩት ፍርፍር ሮሚውን ጨምረናል። እናማስለዋለን። ከዛን ዘይቱን እንጨምራለን። እናንተ ከፈለጋችሁ ዘይቱን መጨመር ትችላላችሁ፣ አዲስ ችግር የለውም። ግን በጣሙ ዘይቱን ብትጨምሩ ቆንጆ ነው። እንደዚህ ካረግን በኋላ እናማስለዋለን። እዚህ ጋር አንድ የሻይ ማንኪያ ጨው አለ፣ እሱን እንጨምራለን። ከዛን በደንብ እናማስለዋለን። እንደምታዩት እዚህ ጋር በኋራት ያኔ ቅመማ ቅመሞች አሉ፣ እሱን እንጨምራለን። ከዛን እናማስለዋለን በደንብ እናዳርሰውና እንደዚህ ካደረግን በኋላ ትንሽ እንገጥመዋለን፣ እንደዚህ ማለት ነው። እንገጥመውና ኢንሻአላህ ከ5 ደቂቃ በኋላ እንመለሳለን። አሁን እንግዲህ እንደምታዩት ይሄንን መስሏል ሻወርማው ማለት ነው። አሁን የቀረን ሽንኩርት ነው፣ በረጃጅሙ የተከተፈ ሽንኩርት ማለት ነው። እንጨምረዋለን። ከዛን ይሄንን ከጨመርን በኋላ በደንብ እናማስለዋለን እንዲዋዋድ ማለት ነው። ከዛን ይሄ እስከሚዋዋድ ትንሽ ሽንኩርቱ በሰል እስከሚል ድረስ ለ10 ደቂቃ እንከድነዋለን። አሁን እንግዲህ እንደምታዩት ሻወርማችን እንደዚህ ሆኗል። አበቃ። አሁን ጋዙን ልናጠፋ ነው፣ አጥፍተናል። ከዛን ይሄንን ሻወርማውን ማለት ነው ሳህን ጎርጓዳ ሳህን ታዘጋጁና እንደዚህ ጎርጓዳው ሳህን ላይ ትጨምራላችሁ ማለት ነው። ከዛ እንደዚህ ካረጋችሁ በኋላ እዚህ ጋር እንደምታዩት ጅብነ ካሳ አለ። እዚህ ጋር እንደምታዩት ማይኖይዝ አለ። አሁን ከሁለቱም አንዳንድ ማንኪያ ትጨምራላችሁ፣ አንዳንድ ማንኪያ ማለት ነው እንደዚህ። ከዛን ይሄንን እንደዚህ አድርጋችሁ በደንብ ታዳርሱና እንደዚህ ካዳረሳችሁ በኋላ እዚህ ጋር ኩዝባራ አለ፣ እንደዚህ እንደምታዩት ተከትፎ ማለት ነው። ይሄንን ትጨምራላችሁ አብራችሁ። ከዛን ሁለቱን እንደዚህ በደንብ ካዳረሳችሁ በኋላ አሁን ይኸውላችሁ እንደዚህ ያማረ ሻወርማ ሆኖልናል። አሁን ወደ አሰራሩ ደግሞ ወደ ኤሽ ላይ እንዴት እንደሚደረግ ማለት ነው። እዚህ ጋር እንደምታዩት ኤሹ ይሄ ያለ ይሄንን ይኸውላችሁ አሁን እንደምታዩት ኤሹ እዚህ ጋር አለ። እዚህ ጋር ምከለል አለ፣ ያኔ እንደ ኪያር ማለት ነው።
እዚህ ጋር ደግሞ ጅብና አስፋር አለ እንደዚህ ማለት ነው። እዚህ ጋር ሰመጥራ አለ ሰመጥራ። ከዛን ትንሽ ከዚህ ከሰመጥራው ግማሽ ማንኪያ የሻይ ማንኪያ ሰመጥራ አረኩ። ያኔ ስለሚያቃጥል እናንተ ከፈለጋችሁ የፈለጋችሁትን ማድረግ ትችላላችሁ። እዚህ ጋር እንደምታዩት ጅብና አስፋር አድርጌያለሁ። እዚህ ጋር ደግሞ ምከለሉን እንደዚህ አድርጌያለሁ። ከዛም በኋላ ሻወርማውን እንደፈለጋችሁ 2 ማንኪያም 1 ማንኪያም እንደፈለጋችሁ። እኔ የምፈልገው እቺን ያክል ነው። እንደዚህ ካረጋችሁ በኋላ ሻወርማውን እንደዚህ ትጠቀልሉታላችሁ። ከዛ እንደዚህ ከጠቀልላችሁ በኋላ በገስጢር እናንተ ያላችሁን ገስጢር ማለት ነው። ያኔ አማሳ ውስጥ ስታረጉት እንትን እንዳይለባችሁ። ከዛ እንደዚህ ትጠቀልሉታላችሁ። ያላችሁ እንደምታዩት እንደዚህ ሆኗል። አሁን ትንሽ ታሞቁታላችሁ ማለት ነው። ያኔ ትኩስ ነው፣ ግን በኋላ ሲቀዘቅዝ ስለሚቀዘቅዝ ጅብናው ትንሽ ሞቅ ይል ማለት ነው። ከዛ እንደዚህ አማሳ ውስጥ ትካቱታላችሁ ለ5 ደቂቃ ያህል። ከ5 ደቂቃ በኋላ ተመልሰን እንደምታዩት ሻወርማው እንደዚህ ሆኗል። በጣም የሚያምር ሆኗል። ከዛን ይኸው እንደምታዩት ጅብናው ቀልጦ እንደዚህ የሚያምር ሆኗል። ከወደዳችሁት ቪዲዮውን አይታችሁ ከወደዳችሁት ሼር ላይክ ማድረግ አትርሱ። እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበልልን። እናመሰግናለን።